መዝሙሩን ከመጀመሪ በፊት እውነተኛ ታሪክ የማርያምን ታምር መናገር እፈልጋለሁ። እውነተኛ ታሪክ ነው። የዛሬ 5 ዓመት ግሪክ ሄጄ ነበረ። ግሪክ እንደምታውቁት መድኃኔዓለምና ማርያም ቤተክርስቲያኖች ይበዛሉ። ከዛኛ ቲያትር ይዘን እዛ ለመስራት ነበር። የዓለም የታወቁ ሰዎች ሁሉ ኤሪኬ የሚባል ዝናብ መጥቶ በትኗቸዋል። ቆንስላ ነው ያለን እዛ ግሪክ ውስጥ። እባካችሁን እናንተ ኢትዮጵያውያን፣ በመላው ዓለም የምትከታተሉ ኢትዮጵያውያን፣ ኤርትራውያን ይህንን ልብ ብላችሁ አድምጡ። ሌሎቻችን ፌዝ የሚመስለን ነገር ታምራቱ ምን ያህል ድንቅ እንደሆነ ላበስራችሁ ነው። ከዛ መጣች፣ አማርኛ ትናገራለች። እናንተ ኢትዮጵያውያን እግዚአብሔር ቅርባችሁ ነው፣ ሳሰሩ እንዳትሄዱብን አሉ። እሁለት ነው አስጎበኙን። ምኑ ሁሉን ነገር ሀሪኬ ብያቸዋለሁ። ዩሮፕንና ግሪክን የሚያጠፋ ወጀብ ነው፣ ኃይለኛ ወጀብ። የሚገርማችሁ እኛ እንኳን እዛ እንደወረድን ዝናቡ ትንሽ ቀንሶ ነበር። በንጋታው የሚገርማችሁ 21 ነው ማርያም ሰኞ ዕለት ሜዲትራኒያን ባህር ወጀቡ ቀጣል። እኛ 7ኛ ፎቅ ነው። እስከ 7ኛ ፎቅ ድረስ ውሃው እንደ ፍጥረቅ እያለ ይገባብን ነበር በመስኮት ሙቀት ስለሆነ። ልክ በ21 ሰኞ ዕለት አቆመ ዝናቡ። 21 የማርያም ዕለት። ይህንን በብዙ ላይ መጠይቅ ተናግሬዋለሁ። ሴትዮዋ መጣ፣ ግሪካዊ ነች፣ አማርኛ ትችላለች። ተንበርክካ ነው ያለቀሰችው። የእመቤታችን ታላቅ ክብር ይሄን ይመስላል። በእውነት በጣም በጣም የሚገርማችሁ በንጋታው ማክሰኞ ዕለት ዝናቡ ቀጠለ። ይሄ የኛ አይደለም፣ የእመቤታችን ድንቅ። ስለዚህ እኔ ደጅ ጠናው ያልኩበት ምክንያት ከህይወቴ ጋር ስለሚዛመድ ነው። ከህይወቴ ጋር እጅግ ዝባዝን ከህይወት ውስጥ ነበርኩኝ። አሁን ወደ 33 ዓመት አለኝ። እድሜም የምቆጥረው የ33ቱን ዓመት ነው። ከዛ በፊት ግን የባከነ የኃጢአት መንበር የመሰለ ሳይሆን የሆነ እጅግ በጣም አጨስ ነበር፣ እጠጣ ነበር። አላስፈላጊ ሰው። አሁን እንደዚህ ስታዩት ይሄ ወለል ያለው ፊቴ ከኔ አይደለም፣ ለኔ የሚገባኝ አልነበረም። እግዚአብሔር ሲመርጣችሁ